ታሪካችን ሲጀምር እንዲሪክ የሚባል ሳይንቲስት ኤክስኤል የሚባል በጣም ረቀቀ ሮቦት እየሰራ ነበር። ሮቦቱን ሲሰራ የነበረው ለሚሊተሪው ስለነበር በጣም ፓወርፉል የሆነ ኤአይ እንዲሁም ደግሞ በሚሰራው ሮቦት 4 እግር ውስጥ ሱፐር ኢንተለጀንት የሆነ መሳሪያ ተጠቅሟል። በሌላ በኩል ደግሞ በጣም ተሰጥኦ ያላቸው ልጆች የሞተር ሳይክል ውድድር እያደረጉ ሳለ አንድ ማይል የሚባል ልጅ ሞተሩን በፍጥነት እያበረረ እየመራቸው ሳለ ሳም የሚባለው ልጅ ይመጣና በሞተሩ ጌቶ መሬት ላይ በመጣል አሸናፊ ይሆናል። ማይል ከወደቀበት እንደምንም በሚነሳበት ጊዜ የሞተሩ ቼን ተበጣጥሶ ነበር። አባት ይህን የተበላሸውን ሞተር በቶሎ ማስተካከል ይችላል በሚል ተስፋ የተበላሸውን ሞተሩን እየገፋ ወደ አባቱ ይሄዳል። ነገር ግን የነበሩት ተቃራኒ ግሩፕ ውስጥ ስለነበሩ መርዳት እንደማይችሉ ሲነገረው በጣም ያዝናል። ሆኖም ከግሩፕ ውስጥ ማያ የተባለች ልጅ ቀስ ብላ በመምጣት አዲስ የሞተር ዕቃ ታመጣለታለች። ማይልም ቶሎ ተቀብሎ ሞተሩን ካስተካከለ በኋላ ውድድሩ ሲጀምር ያለውን ብቃት ተጠቅሞ አንደኛ በመውጣት ያሸንፋል። ከውድድሩ በኋላ ሳምና ማያ በመኪና ማይል ወዳለበት ቦታ ይመጡና በኋላ የሚዘጋጀው ፓርቲ ስላለ ለምን አትመጣም ሲል ይጋብዙታል። ማይል መጀመሪያ እያመነታ የነበረ ቢሆንም ነገር ግን ማያ እዛ እንደምትገኝ በሚያውቅበት ጊዜ እሺ ሲል ይመልሳል። በሌላ በኩል ደግሞ ይህ ሳይንቲስት በጣም የሚያስፈራ ነገር የገጠመው ሲሆን ለረጅም ጊዜ ፈይቶ የሰራው ሮቦት ከላብራቶሪ አምልጦ ጠፍቷል። ያንን ቀን ማታ ማይል ወደ ተጠራበት ፓርቲ ይመጣል። ታዲያ እዛ ሲደርስ ሳም በጣም ቱጃር ስለነበር ፓርቲ ውስጥ ያሉትን ሰዎች ላዝናና በሚል ተልካሻ ምክንያት መኪናቸውን እያነደደና ቪዲዮ እየቀረጸ ሶሻል ሚዲያ ላይ ይለቀዋል። ማይል ይህንን ጫጫታና ረብሻ በፍጹም ስላልፈለገው ቀስ ብሎ ወደ ቤት ውስጥ በመግባት የሳምን መኪናና የሞተር ኮሌክሽኖችን ማድነቅ ይጀምራል። ማያም አብረው ወደ ክፍሉ ትገባና አብረው ማውራት ይጀምራሉ። እያወሩ ያለ እናት የሳም ቤት ውስጥ ሰራተኛ ሆና ተቀጥራ እንደምትሰራ ተነግረዋለች። ማይል አንቺና ሳም ፍቅረኛ ሞቾች አይደላችሁ እንዴ ብሎ ሲጠይቃት እሷም ምንም ነገር በመካከላቸው እንደሌለ ተነግረዋለች። በዚህ ጊዜ ሳም ወደ ክፍሉ ስለገባ ማይል ይነሳና ቀስ ብሎ ወደ ቤቱ ይሄዳል። በቀጣይ ቀን ማይል ለአባቱ በብር ምክንያት እየተቸገረ ስለሆነ ስራ የመጀመርና ብር ማግኘት ያለውን ሐሳብ ለአባቱ ይነግረዋል። በሌላ በኩል ደግሞ ሳይንቲስቱ የጠፋውን የሮቦቶች ለማግኘት ድሮኖችን በመጠቀም ከተማዋን በሙሉ ማሰስ ይጀምራል። ካፒቴኗን በመደወል ይህንን ሮቦት እሰራለሁ ብለህ ከ7 ሚሊዮን ዶላር በላይ ከመንግስት ወስደሃል፣ የሮቦቱ ሪሞት አክሰስ እንድታቀርብልን እፈልጋለሁ በማለት ስታዘው እሱ ግን ገና ሮቦቱ ላይ እየሰራ እንደሆነና አንዳንድ ነገሮች እንደሚቆሩት ዋሽቶ ይነግራታል። በኋላ ላይ ከጓደኞቹ ጋር ሆኖ ወደ ማይል ይመጡና የሞተር ውድድር ሊያደርጉ እንደሆነና መቀላቀል ይፈልግ እንደሆነ ይጠይቁታል። መጀመሪያ ላይ ማይል መምጣት አልፈለግም ያላቸው የነበረ ቢሆንም ነገር ግን ሳም እዛ ውድድር ላይ የሚደረገውን ነገር በሙሉ ቀርጾ ሶሻል ሚዲያ ላይ እለቀዋለሁ፣ በዛውም አንተ ያለህን ብቃት በሙሉ ለህዝቡ ማሳየት ትችላለህ በማለት ሲነግረው ማይል በዚህ ጊዜ እሺ በቃ እመጣለሁ ሲል ይስማማል። በቦታው ሁሉም ተገኝቷል። ውድድሩን በሚጀምርበት ጊዜ ማይል ያለውን ኃይለኛ ብቃት በሙሉ ያሳያቸዋል። እናም እዛ ቦታ የነበሩ ሰዎች በሙሉ እሱን ማድነቅ ሲጀምሩ ሳምን በጣም ቅናት ይሰማዋል። ማይል በዚህ የሆነበት ጊዜ በመጠቀም የማይል ሞተር ጋሪ ውስጥ የሚጠጡትን መጠጥ ይጨምሩበታል። ቀጣይ ውድድሩ በሚጀምርበት ጊዜ እንደለመደው አሁንም ማይል ብቃቱን እያሳየና ሞተሩን በከፍተኛ አየር ላይ እያበረረ ያለ ሞተሩ መሃል ላይ መንተራቱን ያቆማል። ከተራራውም ላይ በኃይለኛ እየተንከባለለ ወደ ታች ይወድቃል። ታዲያ በዛ ሁኔታ ውስጥ እሱን በመርዳት ፋንታ ያላቸውን ዕቃ በሙሉ መኪናቸው ላይ እየጫኑ ከዛ ቦታ ጥለው ይሄዳሉ። ከተራራ ላይ በሚወድቅበት ጊዜ የቀረጹትን ቪዲዮ ሶሻል ሚዲያ ላይ ይለቁታል። ይህንን የሚያየው ማይል በጣም ይበሳጫል። ሞተሩን ለማስተካከል ቢሞክርም ሞተሩ ሊሰራለት አልቻለም። በድንገት ፊት ለፊቱ ከነበረው ኮንቴነር ድምፅ ይሰማል። ከዛም ወደ ኮንቴነሩ ድንጋይ ይወረውራል። ቀረብ ብሎ ሲከፍታው ከውስጡ አምልጦ የነበረው ኤክስኤል የሚባለው የሮቦት ውሻ ከውስጡ ይወጣል። ባየው ነገር በጣም ተረጋግጦ ሞተሩ እንደምንም አስነስቶ ከዛ ቦታ ላይ ማምለጥ ይጀምራል። ነገር ግን ሮቦቱ ልጁንና ሞተሩን ባይኑ በቀላሉ እስካን ያደርገውና በፍጥነት እየተከተላቸው እያለ በድንገት መሬት ላይ ተንከባሎ ይወድቃል። ማይል ቀስ ብሎ ወደ ተጎዳው ሮቦት በመጠጋት ደህንነቱን ቼክ በሚያደርግበት ጊዜ ውስጡ ላይ የተቀረጸበትን ነገር ያወጣለታል። ወዲያውም ስልኩ በኖቲፊኬሽን ድምፅ በጣም መጨናነቅ ሲጀምር ቶሎ ብሎ ማይል ከኪሱ ያወጣውና ሲመለከተው የኤክስኤል አፕሊኬሽንና እሱን ለማዘዝ የሚጠቀምበትን ነገር አውቶማቲካሊ የማይል ስልክ ውስጥ እየተጫነ ነበር። ይህን ፊት ለፊቱ የሚመለከቱ ሮቦት ተራ ሮቦት እንዳልሆነና በረቂቅ ማቴሪያሎችና ቴክኖሎጂዎች የተሰራ በጣም ውድ የሆነ ነገር እንደሆነ ይገነዘባል።
ወደ አንድ ጥግ በመውሰድ የተበላሸውን ነገር በሙሉ ይጠግንለታል። በሌላ በኩል ማያ ሶሻል ሚዲያ ላይ የተለቀቀውን ቪዲዮ ተመልክታ ስለነበር ከወደቀ በኋላ ረዳችሁት ወይስ እዚያው ነው ጥላችሁት የመጣችሁት እያለች ሳምንም ማፋታት ትጀምራለች። ጨቅጨቃዋ ሲበረታበት ማይል ያለበትን ሎኬሽን ይሰጣታል። በሌላ በኩል ደግሞ ማይል ከሞተሩ ዕቃዎች እየወሰደ ሮቦቱን በመጠቀም ተጠምዶ ነበር። ውስጡ ጋዝ ከጨመረ በኋላ ሮቦቱ እንደ ሮቦት ሳይሆን እንደ ትክክለኛ ውሻ አክት ማድረግ ይጀምራል። ሁለቱ በጣም ይግባቡና ተዋደው መጫወት ይጀምራሉ። ማይል ሞተሩን በኃይል እየነዳ ውሻውን ደግሞ የመሮጥ እና የመሰለል ብቃቱን እየተጠቀመ ማይል የሚያደርጋቸውን ነገሮች ኮፒ እያደረገ ከኋላው ይከተለዋል። ታዲያ አለቃውና ሳይንቲስቱ ከሩቅ ሆነው ኤክስኤል የሚያደርገውን ነገር በሙሉ እየተመለከቱ ነበር። በድንገት ካገኘው ሰው ጋር ኢሞሽናል ኮኔክሽን በመፍጠሩ በጣም ተገርሟል። አለቃው የኤክስኤልን ሲስተም በፍጥነት ማበላሸት አለብን በማለት ሐሳቡን ቢያቀርብም ሳይንቲስቱ በፍጹም እየሰራነው ሮቦት ከሰዎች ጋር ሲሆን እንዴት አይነት ባህሪ እንደሚያሳይ በደንብ አድርገን እያየ ማጥናት አለብን በማለት ነግረዋል። በሰዓቱ ማያ መኪናዋን ይዛ ወደ አካባቢ ደርሳ ነበር። ልክ የማይልን ድምፅ እየተጣራች እያለ ሮቦቱ እነሱ ላይ ጥቃት ሊያደርስ የመጣ ሰው ይመስለውና በፍጥነት እሷን ለማጥቃት እየሄደ እያለ ሳም በጣም ፈርታ መጮህ ትጀምራለች። በዚህም ጊዜ ጨዋታዋን የሰማው ማይል ከእንቅልፉ ይነሳና እየሮጠ ወዳሉበት ቦታ ይደርሳል። የሮቦቱን ግንባር እያሻሸ እሷ ጓደኛ እንጂ ጠላት እንዳልሆነች በደንብ አድርጎ አስረዳው። እሷ ከመኪና ወጥታ ለመቆም በጣም ፈርታ የነበረ ቢሆንም ነገር ግን ማይል ምንም እንደማያደርጋት በደንብ አድርጎ ቃል ይገባላትና ከመኪናዋ ቀስ አድርጎ አስወጥቷት ከውሻው ጋር ሊያግባባ ሲል የሮቦቱ አይን ግን ቀይ ሆኖ እሷን አታክ ለማድረግ አሁን ይጠባበቃል። በዚህም ጊዜ ማይል እሷ ማለት በጣም የምጨነቅላትና ለእሷ ግዳለኝ ሰው ነኝ ብሎ ለሮቦቱ ሲነግረው ቀይ ሆኖ የነበረው የሮቦቱ አይን ወደ ነበረበት ከለር ተመልሶ የማያዋንን ፊት በደንብ አድርጎ ስካን ያደርገውና ለሶስት አንድ ላይ ጓደኛ ማቾች መሆን ይጀምራሉ። ለምንድነው ያን ሁሉ መንገድ ተጉዘሽ ወደዚህ የመጣችው ሲል ሲጠይቃት እሷ ምንም ሳትዋሽ ስለ አንተ በጣም ተጨንቄ ነው እዚህ የመጣው ስትል መልሳለት ማታ ላይም ቁጭ ብለው አብረው ጊዜ እያሳለፉ እያለ ይሄ ለሚሊተሪና በጣም ለትላልቅ ጦርነቶች የሚል ሮቦት ነው። ይህን ሲሰሩ በጣም ሚሊዮን ዶላራቸውን እንዳፈሰሱበት ግልጽ ነው። ይህን ሁሉ ዋጋ ደግሞ ካወጡበት እኛ በነፃ ልንጠቀምበት አይገባም። ስለዚህ ማንም ይሁን ማን የሰራው መመለስ አለብን በማለት ሐሳብ ታቀርብለታለች። ማይል ሰውነቱ ላይ ታይም እንዴ በጣም የሽጉጥ ዋሳዎች አለበት። ስለሱ ቢጨነቁ ኖሮ በዚህ ሁኔታ አድርገው መንገድ ላይ ጥሉትም ነበር በማለት ይነግራታል። ይህንን በሚያወሩበት ጊዜ ሮቦቱ የሚሉትን ነገር በጠቅላላ ቀስ ብሎ እየሰማቸው ነበር። ማያ ስለ እናቱ ስጠይቀው እናቴ ከረጅም ጊዜ በፊት የሞተችው ነው ሲል ይመለስላታል። የእናቱ ፎቶ በስልኩ ያሳየትና ስለ አንቺስ አባት ስለ እሱ እኮ ነገርሽኝ አታውቂም በማለት ይጠይቃታል። እሷም አባቴን አይቼው አላውቅም፣ በልጅነቴ ነው ጥሎ የሄደው፣ ለረጅም ጊዜ ይመለሳል ብዬ ስጠብቅ የነበረ ቢሆንም ነገር ግን አሁን ላይ መጠበቅ አቁሜያለሁ ስትል ትነግረዋለች። ሮቦቱ ያዘነውን ፊቷን ይመለከትና ደስተኛ ሊያደርጋቸው ስለፈለገ ደስ የሚል ዘፈንና የፓርቲ ላይ መብራት ያበራላቸውና እነሱም ማዝናናት ይጀምራል። እንደጠበቀው ሙዳቸውም ቶሎ ይቀየራል። ማይም ተነስ እንጨፍር በማለት ማይልን ይዛው ትነሳለች። ማይል መደነስ ባይችልም ነገር ግን ቀስ እያለች ታስተምረዋለች። ከርቀት ደግሞ ሳይንቲስቱ የሚያደርጉትን ነገር በሙሉ በኤክስኤል ካሜራ ተጠቅሞ እየተመለከታቸው ነበር። በአሲስታንቱ የሁለቱም ባክግራውንድ ህይወት በደንብ አድርጎ ያጣራና ሁለቱም በጣም ከዳይ ቤተሰብ ነው የመጡት፣ በደንብ አድርገን ብር እንስጣቸውና ሮቦቱን ደግሞ ቶሎ ብለን ሳይረፍድ ወደ ራሳችን ብንመልሰው አይሻልም ብሎ ሀሳቡን ሲያቀርብለት፣ ሳይንቲስቱ ግን በደንብ አድርጌ እነሱን መመልከት እፈልጋለሁ ሲል ይነግረዋል። በቀጣይ ቀን ኤክስኤል የማያ መኪና ከተቀረቀረበት ጎትቶ ያወጣለታል። ወደ ቤት እንሂድ ስትል ስትነግረው እሱ ግን ኤክስኤል እዚህ ጥሎ መሄድ ስላልፈለገ እሱን ጥዬ መሄድ አልችልም ይለታል። እሷም ይዘነው ከሄድን እዛ ሰዎች ሊጎዳ ይችላል፣ እንደ ሌሎቹ ውሾች አይደለም ትለዋለች። ይህንን ሲሰማ ማይለሽ ወደ ፈጠሩ ሰዎች እንመልሰዋለን በማለት ከመኪና ኋላ ጭነውት እየሄዱ ያለ በመንገድ ላይ ጋዝ ስቴሽን ጋር ይቆማሉ። ምንም አይደን ገንዘብ እንደሌላቸው ሲያወሩ ሮቦቱ ይሰማና ኤመን ስካን አድርጎ ሲስተሙን ተጠቅሞ ሀክ ያደረገውን የሚፈልጉትን ገንዘብ ይሰጣቸዋል። ቶሎ ብሎ ያወጣላቸውን ገንዘብ ይወስዱና ከዛ ቦታ ይጠፋሉ። ቤት ውስጥ የማያ እናት ልጅ የት ነው ያለችው? ማታ እኮ ቤት አላደረችም ብላ ለሳም ስትጠይቀው ልጅሽ አዲስ ልጅ ወዳ ከእሱ ጋር ነው ያሉት በማለት ይነግረታል። በተመሳሳይ ሰዓት ደግሞ ማያው መደበቅ በምትፈልግበት ጊዜ ላይ የምትጠቀምበትን ቦታ ማይልና ሮቦቱን ይዛቸው ትመጣለች። ስፕሬይ ፔንቲንግ በጣም ስለምትወድ እነሱን እዛው እያሉ ከለሮችን ግድግዳ ላይ መጨመር ትጀምራለች። ሮቦቱም ስክሪን ያበራና ውስጡ የነበረው ኢንተርናሽናል የሚሊተሪ ሜሞሪ ግድግዳው ላይ ያሳያቸው ይጀምራል።
በዛችም ቅጽበትና ማይል ሞዲፋይድ የተደረገ የአርሚ ዶግ እንደሆነ ይገባቸዋል። ወዲያው ጭንቅላት ውስጥ ተደብቆ የነበረውን የስክሪን ፓናል ያወጣና ለማይል ይሰጠዋል። አውራጣቱን ማይል ሲያደርግበት ጣቱን ይቆርጠዋል። ወዲያውም በሮቦቱና በማይል መካከል ጠንካራ ያለ ቦንድ ይፈጠራል። ማይል ለሮቦቱ ምንም ነገር አድርግ ቢለው ለመታዘዝ ከዚህ በኋላ ዝግጁ ነው። ሳምም ያሉበትን ቦታ ላይ መጥቶ ስለነበር ማያን ድምፁን ጮክ እያደረገ እያመነጨጨ በሚያወራበት ጊዜ ይህ ሲፈጠር ዝም ብሎ ማየት ስላልፈለገ ማይል ኤክስኤልን ሳምን እንዲደበደበው ያዘዋል። ኤክስኤል ትዕዛዙን እንደሰማ ዘሎ ከተደበቀ ይወጣና ሳምን በጥርቱ ይዞ እየጎተተ ከመሬት ጋር ደቀጨዋል። ከዚህ በኋላ እንደዚህ ስትናገር አንድ አልሰማ ብሎ ያስፈራረዋል። ሳምን በዚህ ጊዜ በጣም ፈርቶ ስለነበር ከቦታው ሮጦ ይሄዳል። ኤክስኤል ካሜራ አድርጎ ሲፈጠር የነበረውን ነገር ሙሉ በሙሉ ሲመለከት የነበረው ሳይንቲስት ባየው ነገር በኩራት አየው እንዴት አድርጎ ሲታዘዘው እንደነበር እንዲሁም በጣም ኮርቼበታለሁ ያለ ለአሲስታንቱ ይነግረዋል። ነገር ግን አሲስታንቱ ልጁ እኮ ግደለው ስላላለው ነው እንጂ እስካሁን ድረስ ሳም በሕይወት ራሱን አይቆይም ነበር በማለት ይነግረዋል። በሳሩንም ሮቦት ምክንያት ደግሞ የሰው ነፍስ ካጠፋ እኛ እስር ቤት የምንማቀቀው በማለት ሲነግረው ሳይንቲስቱ በንዴት ይመለከተውና እኔ ያደረግኩት ያለው ጥንቃቄ ማቅሰው ነኝ በማለት ይነግረዋል። በሌላ በኩል ደግሞ ማያ ባደረገው ነገር በጣም ትናደዳለች። ሳም እኮ ነው ሕይወቴ ላይ የሚያስፈልጉኝ ነገሮች በሙሉ ገንዘብ የሚሰጠኝ። እናቴን ብትሆን ሰራተኛ ሆና ተቀጥራ የምትሰራው እሱ ቤት ነው። ሳም ከተናደደ ደግሞ እናቴን ያሰቃያታል ትላለች። ይህንን ሲሰማ ከፈለሽ በቃ ወደ ቤትሽ መመለስ ትችላለች ሲል ይነግራታል። እሷም ለብቻው መተው ስለማትፈልግ እምቢ ስትለው እዛው ባለበት ኤክስኤል ሊተዉትና እነሱ ደግሞ ለትንሽ ጊዜ ወደ ቤታቸው ለመመለስ ይወስኑና ማኪና ውስጥ ይገባሉ። ማያን ወደ ቤቷ ከወሰደ በኋላ ለአባቱ የተፈጠረውን ነገር በሙሉ ስለ ሮቦቱም ይነግረዋል። አባትየው ሮቦቱ ምን የሚሆን ምን ለሰራው መመለስ አለባቸው እያለ ይነግራቸው። በተመሳሳይ ሰዓት ደግሞ ሳም ጓደኞቹን በሙሉ ሰብስቦ ሮቦቱን ዳሜጅ በማድረግ በቀላቸውን ለመወጣት ይወጣሉ። ኤክስኤል ላይ ጋዝ ያርከፈከፉበትና ኃይለኛውን እሳት ይለቁበታል። ይህንንም ሁሉ በሚያደርጉበት ጊዜ ካሜራ በማውጣት ሁሉ ነገራቸውን ላይቭ እያስተላለፈ ነበር። የሚፈጠረውን ነገር በሙሉ ታዲያ በካሜራው ሲመለከት የነበረው ሳይንቲስት በፍጥነት ለፊውል ቲሞቹ ይደውልና ኤክስኤል ሪከቨር እንዲያደርጉት ያዛቸዋል። በሌላ በኩል ኤክስኤልን በሳት ለማቃጠል እየሞከሩ እንደሆነ ተነግራቸዋለች። ሳምንም ለማስቆም በቻሉ ፍጥነት በሙሉ ተጠቅሞ ቢመጡም ነገር ግን በጣም አርፍደው ነበር። በእሳቱ ምክንያት ኤክስኤል ሰውነቱ በአብዛኛው ፓርት ተቃጥሎ ነበር። በፍጥነት የማይል ስልክ የኖቲፊኬሽን ድምፅ ሲያሰማ የኤክስኤል ትራንስፎርሜሽን የሚደረግበት የሲሪዲ ሪከቨር ቦታ ይመራቸዋል። ይህም ቦታ የኤክስኤል ራሱን መገንባት የሚችልበት ቦታ ነበር። በሌላ በኩል ደግሞ የማይል አባት ቤት ውስጥ ከክሬን ሲስተም የመጡ ሴኩሪቲ ኤጀንት ስለ ማይልና ስለ ባዮሜትሪክ ቺፕ አንዳንድ ኢንፎርሜሽን ለመጠየቅ ይመጣሉ። ነገር ግን አባትየውን ቢላል ከዛም ራሱን ከሳትበት ሲነቃ እጁ ከወንበር ጋር በፕላስተር ታጠቆ ያገኘዋል። በሌላ በኩል ሳይንቲስቱ የኤክስኤልን እንቅስቃሴ በሙሉ የሚከተሉበትን ካሜራ አሁን ላይ እንደተቆረጠና ከዚህ በኋላ ሮቦቱ ጋር ምንም እየተከናወነ እንደሆነ ማወቅ እንደማይችል ሲገባው በጣም ይበሳጭና ቶሎ ብሎ ወደ ካፕተን ዊር ኢሜይል ይልካል። በሌላ በኩል ደግሞ ማይልና ማያ የሚችሉትን አቅማቸውንና እውቀታቸውን በሙሉ ሮቦቱን ለማስተካከል ይሞክራሉ። በመጨረሻም ሮቦቱ ከ2 ሰዓት በኋላ ራሱ ሪስቶር ማድረግ እንደሚችል ስለገባቸው ለ2 ሰዓት ቁጭ ብለው መጠበቅ ይጀምራሉ። በሚጠብቁበትም ጊዜ ታዲያ ማውራት ይጀምራሉ። ማይል ሁል ጊዜ ህይወቱ ላይ በጣም ደስ የሚል ነገር ሲገጥመው ወዲያው ከባድና በተቃራኒው ደግሞ ደስታን ሊነጥቀኝ የሚችል ነገር ይፈጠራል በማለት ይናገራል። ይህንን ስትሰማ ማያ ተጽናናዋለች። ታዲያ ከ2 ሰዓት በኋላ ሮቦቱ ራሱ ሪስቶር በማድረግ በሚጀምርበት ጊዜ ሳይንቲስቱም ጋር ሮቦቱ ወደ ራሱ እንደተመለሰ የሚያሳይ ኖቲፊኬሽን ይገባለታል። በዚህም ጊዜ ስክሪፕቶቹ ወደ ተላከው ሎኬሽን እንዲሄዱ ነገራቸዋል። ስክሪፕቶቹ ወጥተው ኤክስኤልን ያስተካክሉበትን ቦታ ላይ ቀስ አድርገው ሲገቡ ማያና ማይል ቶሎ ብሎ ይጠበቃሉ። በዛች ቅጽበት ኤክስኤል አፕዴቱን ሙሉ በሙሉ ጨርሶ ስለነበር ፊት ለፊቱ የተገኘቱን ስክሪፕቶች በሙሉ አታክ ማድረግ ይጀምራል። እስካሁኑ ህይወቱ ላይ የተፈጠሩትን ነገር ደጋግሞ ሳም ያደረገውን ነገር ጨምሮ ምንም ነገር አልረሳም ነበር። ቶሎ ብሎ በቀሉን ለማከናወን ወደ ሳም ቤት በፍጥነት ያመራል። ሳም ደግሞ ከጓደኞቹ ጋር ታላቅ ፓርቲ አዘጋጅቶ የተዝናና ስለነበር ኤክስኤል ዘሎ እሳቱን እሱን አታክ ለማድረግ ሲመጣ ሳም እንደለመደው በእሳት ሊያቃጥለው ነበር። ነገር ግን የእሳቱ ቁስ አልቆበት ስለነበር ምንም ቢሞክረው እሳቱ አልወጣም እያለው እምቢ ይለዋል። ፊት ለፊቱ በፍርሃት ደርቆም ይቀራል። ኤክስኤል በዚህ ጊዜ ሳምን ሊጨርሰው ወደ እሱ ማይል ሲመጣ ማይል ከማያ ጋር ሆነው ቶሎ ብለው ፊት ለፊቱ ይደርሳሉ። ህይወቱን አደጋ ላይ ጥሎም በሁለቱ መሃል ከቆመ በኋላ ሮቦቱን ለማሳመን ይሞክራል። እሱን ልትገሉ አትችልም በሚል ጊዜ ቀይ የነበረው አይን ወደ ሰማያዊነት ይመለሳል። ነገር ግን
ሌላ ምንም ነገር ከመፈጠሩ በፊት ኤንያዲክ ብዙ የሆኑ ድሮኖቹን ኤክስኤልን ለመያዝ ልኮ ነበር። በኤሌክትሪክ አንቀጥቅጠው መሬት ላይ ጥሎታል። በዛ ተገኝተው የነበሩ ሳይንቲስቶችም ማይልና ማያን ጥፍር አድርገው ይዘው ከረቦቱ ጋር ይዘዋቸው ይሄዳሉ። ራሳቸውን ከሳቱበት ሲነቁ እጃቸው በፕላስተር ተጣብቆ ነበር። ማይል ቶሎ ብሎ ሮቦቱን ጮክ ብሎ ለማናገር ሲሞክር ሳይንቲስቱ ከት ብሎ ይሰቅና እስካሁን ድረስ አንተ የምታዘዝ ነው እንደሚመስል፣ አሁን እኮ በእኔ ቁጥጥር ውስጥ ነው ያለው እያለ ሲነግረው ማይል ደግሞ እባክህ እንዳትጎዳው ሲል ይማጸነዋል። ሳይንቲስቱ ቀስ ብሎ ወደ ማይል ይጠጋና ይህን ሮቦት የሰራሁት እኔ ነኝ፣ ቁጥጥሩ ሙሉ በሙሉ በእጄ ስር ነው። እጅህን ከቆረጠ በኋላ ደግሞ ደምን ተጠቅሞ ሙሉ በሙሉ ከሮቦቱ ጋር ያላቸውን ሪሌሽንሽፕ የጠናከረው ቺፕ እንድሰጠኝ ይፈልጋለሁ ብሎ ጮህበት ይጀምራል። ማይልን በመናደድ ሰዎችን ለመግደል ብቻ እኮ መጠቀም የምችለው ሮቦት ነው ዲዛይን ያደረገው ሲለው ኤንሪ በጣም ይናደዳል። እና አሁን ላይ ምንም ማውጣው ነገር የለኝም፣ ቺፑን አሁን እጄ ላይ ታስገባዋለህ፣ ካለበለዚያ ከዚህ በህይወት አትወጣም በማለት አስፈራሯል። ማያንም በሌዘር ሴኩሪቲ ኮድ ውስጥ ከከተታት በኋላ አንድ እርምጃ ብቻ ወደፊት ተራመድ፣ ይመጥቶ ሰውነትሽን በብዙ ቦታ የሚቆረጥሽ በማለት ያስፈራራታል። ማያ ግን የምትባለውን ነገር መስማት አልፈለገችም እና ወደፊት ስትራመድ ኤክስኤል ላይን ቀዩን ወደ እሷ ሲጠጋ በጣም ትፈራና ማን እንደነበረች እና ያሳለፉትን ነገሮች በሙሉ እንዳስታወስ መሞከር ትጀምራለች። እኔ እኮ ማይ ነኝ እያለች ስላደረጉት ነገር ልትነገሩ ብትሞክርም ነገር ግን ኤክስኤል ሜሞሪ ሙሉ ለሙሉ ሪሙቭ አድርጎ ስለነበር ሮቦቱ ሊያስታውሳት አልቻለም። ፓስፖርት ምን እንደሆነች እንዳስታውሳት ለማድረግ ስትሞክር በመጨረሻ ፊቷንና ድምጿን እንቅስቃሴዋን ካስተዋለ በኋላ የምስጢራዊ ቦታ የወሰዳቸው ጊዜና ግድግዳ ላይ ሰላሳላቸው የነበሩ ስዕሎች አስታውሶ እሷ ላይ የነበረውን ፊቱን አዙሮ ወደ ሳይንቲስቱ ይዞራል። እናሱ መባረርም ይጀምራል። ሳይንቲስቱና አሲስታንቱ ውሻውን በጣም ፈርተው ስለነበር ከቦታው እየሮጡ ለማምለጥ ሲሞክሩ ብዙ የሆኑ የፖሊስ ወታደሮች እዛ አካባቢ ላይ ደርሰው ስለነበር መኪና ላይ አስተኝተው እሱን በካቴና ወደኋላ ያስሩታል። እሱንም እጅ በካቴና ያስሩበት ምክንያት ህጋዊ ባልሆነ መልኩ ሮቦቱ እንዲፖሎፕ ስላደረገ ነው። ካፒተኗ ታዲያ ማይልና ማይን ቶሎ ብላችሁ ሮቦቱን መልሱ፣ 30 ሰከንድ ብቻ ነው የምሰጣችሁ በማለት ትዕዛዝ ትሰጣቸዋለች። ቶሎ ብላችሁ ማትመጡ ከሆነ ወደ ውስጥ እንገባለን፣ ወደ ውስጥ ከገባን ደግሞ ጥቂት መተኮሳችን አይቀርም በማለት ታስጠነቅቃቸዋለች። ልክ ይህንን ስትሰማ ማያ ማይልን ትሰማዋለች። በደንብ አድርጋ ታቅፈውና ወደ ኤክስኤል በመሄድ ቻው ካለችው በኋላ እጁን ወደ ላይ በማድረግ ከተደበቀችበት ወጣል። ማይል ያንን ሰዓት ተጠቅሞ እሱን እንዲያመልጥ ብላ ነበር። ቶሎ ብሎ ማይልና ኤክስኤል ከዚያ ቦታ ለመምለጥ በሚሞክሩበት ጊዜ ካፒቴኗ በጣም ትናደድና ኤክስኤል በፍጥነት አቁሙት፣ ካልሆነ ኃይል ተጠቀሙ በማለት ትዕዛዝ ትተላለፋለች። ወታደሮቹ በሄሊኮፕተር እያስተደዱት ጀመር። ነገር ግን በሞተራቸው ፍጥነት እየሄዱ ያለ ከተራራ ክፉኛ ይንከባለላሉ። እናም ሁለቱም ከፍተኛ የሆነ ጉዳት ይደርስባቸዋል። የማይል እጅ ስለተሰበረና ከዚህ በላይ ለማምለጥ አቅም እንደሌለው ሲገባው ወደ ኤክስኤል ፊቱን አዙሮ አንተ እባክህን ከዚህ ቦታ ቶሎ ብለህ አምልጥ፣ እኔ መምለጥ አልችልም፣ አንተ ግን አቅም አለ ይለዋል። በፍጹም ማይልን እዚህ ጥሎት መሄድ አልፈለገም ነበር። ነገር ግን እባክህን አንተ በሕይወት መቆየት አለብህ ብሎ ማይል ሲማጸነው ከዚህ በላይ እንዲመለስ ስላልቻለ እቺ ብሎ ከዛ ቦታ ባለው አቅሙ በሙሉ መሮጥ ይጀምራል። ነገር ግን ከፍተኛ መጠን ያላቸው ድሮኖች በሙሉ እየተከታተሉ ስለነበር እና ደግሞ ወደ እሱ ኤሌክትሪክ ሹኮቹን ሲለቁበት ከማይልና ከማያ ጋር ይለቃቸዋል። ማይል ከሩቅ ሆኖ ኤክስኤልን በፍጹም መርዳት ስላልቻለ ተስፋ በመቁረጥ ሲመለከተው ኤክስኤልን በዚህ ጊዜ ፊቱን ወደ ማይል ያዞርና ካሜራ ሌንሱን በመጠቀም በደንብ አድርጎ ዙም ካደረገ በኋላ ለአንዴና ለመጨረሻ ጊዜ አንድ ፎቶ ያነሳል። በመጨረሻም ራሱን ያፈነዳና ኃይለኛውን እሳት ይፈጥራል። ወታደሮቹ ወደ ማይል እየሮጡ መጥተው ያስሩታል። ማይል በጣም ተከፍቶ ስቅስቅ ብሎ ማልቀስ ይጀምራል። ከትንሽ ቀናት በኋላ ካፒቴን ዌበር ቤት ተጎበኘዋለች። የኤክስም ልጅ ኮጅ አክቲቪስት እያደረገ ነው። አንተ እሱን እንደፈለገ እንዲሆን ስለለቀቀው ከተማውን እንዲሁም ደግሞ ናሽናል ሴኩሪቲ አደጋ ላይ ጣልቅ። አንድ ስራ ቢሆን እስር ቤት ውስጥ መማቀቅ የነበረብህ ሰው አንተ ነህ። ነገር ግን እኛ እንደሱ አናደርግም። አሁን ላይ ኤክል ራሱን ሪቢውልድ ሪአክቲቭ እያደረገ ስለሆነ ኤክል የተጠቀማቸውን መረጃ በሙሉ እንድትነገረኝ ይፈልጋሉ ብላ ጠይቀዋለች። አሁን ላይ የእሱን እርዳታ እንደምትፈልግ ስለገባው በንቀት ፈገግ እያለ እና እነዛስ ከሱ ጋር ዲፕ ሆኖ ኮኔክሽን ፈጥረው አብረው የነበሩ ሲሆን የነበሩ ሁለት ልጆች የደረሰው ሴት ይጠይቃታል። እነሱ ሙሉ በሙሉ የሚሊተሪ ስኮላርሺፕ ይደርሳቸዋል በማለት መለሰለታለች። በዚህ ጊዜ ኤክስኤል ቀድመሽ ለማግኘት ሞክሪ፣ እነሱን ሁለቱ ልጆች እሱ ቀድሞ ከናንተ ከማግኘቱ በፊት ሲመለስላት። በቀጣይ ማይልና ማያ በጣም ደስተኛው ነው አባታቸውን ከተሰናበቱ በኋላ በሚያምር መኪና ወደ አዲሱ ኮሌጅ ሊሄዱ እየተዘጋጁ ነበር። የሚያምሩበት ኮሌጅ ቢሆንም የተከፋፈሉ በሚሊተሪዎች በኩል ነበር።
አዲስ ገዝተው ከትንሽዬ ውሻ ጋር ሆነው ባህር ዳር እየተዝናኑ ነበር። ማያም ይዘው የነበረውን ደብዳቤ ተሰጠውና የደብዳቤ ከአባት ሆናል የተላከው ስልክ ነግረዋለች። ደብዳቤውን ከፍቶ ወደ ውስጥ ሲመለከት ኤክስኤልን ለመቆጣጠር የሚረዳ ሪሞት ነበር። ልክ የጣት አሻራው ሲከተበት የሁለቱም ስልክ የኖቲፊኬሽን ድምፆችን ማውጣት ይጀምራሉ። ኬልክ ነበር፣ አልሞተም። አሁን ላይ ሰርቫይቫል ስላደረገ እነሱ ወዳሉበት ለመምጣት ይፈልጋል። ማይልና ማያ ባለማመን እርስ በርስ ከተያዩ በኋላ ደስተኛ ሆነው እያሳየን ፊልሙ ያልቃል። ታሪካችንን በዚህ በላይ ያበቃል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት።